ሰላም እንዴት አላችሁ? በዚህ ቪዲዮ አንድ ባል ደስተኛና ሰላማዊ ሚስት እንዲኖረው የሚያደርግበት ዋና ዋና ሀሳቦች በዚህ ቪዲዮ ተጠቅሰዋል። ቻናሉን ሰብስክራይብ በማድረግ ያበረታቱኝ። ቪዲዮን ላይክ በማድረግ ጀምሩ። አመሰግናለሁ። ሚስት ከባሏ ከምትፈልጋቸው ነገሮች መካከል አንደኛ ጊዜና ትኩረት እንዲሰጣት ትፈልጋለች። ብዙ ጊዜ ባሎች ከሚሳሳቱበት ነገር አንደኛው ጊዜ ከመስጠት በላይ ገንዘብ በሰጣት የበለጠ ደስተኛ ትሆናለች ብለው ያስባሉ። ነገር ግን ከሱ በበለጠ ሁኔታ ጊዜውን አክብሮ ከሷ ጋር ቢያሳልፍ ባል ይወደኛል የሚል በራስ የመተማመን ስሜት እንዲሰማት ያደርጋል። ይህ ደግሞ ደስተኛ እንድትሆን የሚያደርጋት ዋነኛው ነገር ነው። ብዙ ጊዜ ግን ባሎች ለሚስታቸው ጊዜ መስጠት እንዳለባቸው ይዘነጉና በመካከላቸው የስሜት መራራቅ እንዲፈጠርና ፍቅር እንዲቀንስ መንገድ እያመቻቹ መሆኑን ልብ አይሉትም። ሴት ልጅ የወንድን ያህል ችላ መባልን የምትቋቋም አይደለችም። ለእሷ ጊዜ ባለመስጠትህና ብቻቸው የምታሳልፉት ጊዜ ባለመኖሩ አይወደኝም ብላ እንድትገምትና እንድትጠራጠር ያደርጋታል። እሷን ብለህ ጊዜ የምትሰጣት ከሆነ ለአንተ ያላት ፍቅር እንዲጀምር ያደርጋል። ሁለተኛ፣ ሴት ልጅ በትዳሯ መከበር ትፈልጋለች። በባሏ የተከበረች ሴት መሆንና በቤቷ ደህንነትና ሰላም እንዲሰማት የምታደርገው ሚስትህን ስታከብራት ነው። ነገር ግን ብዙ ወንዶች እነሱ መከበራቸውን እንጂ በምላሹ ሚስታቸውን ማክበር እንዳለባቸው አይሰማቸውም። እነሱን መታዘዝ እንዳለባት እንጂ ሚስት ብትከበር ለቤቱ የተሻለ ደስታ እንደምትሰጥ አያስቡትም። ነገር ግን አንድ ባል ሚስቱን ሲያከብራት፣ እሷን ማናገር ሲፈልግ በቁም ነገር አክብሮ በእርጋታ ሲያናግራት ሚስቱ በቤቷ ደህንነት እንዲሰማትና ኃላፊነቷን የምትወጣ ጥሩ ሚስት እንድትሆን እያደረጋት ነው። ሚስትን ማክበር የባል ክብር ዝቅ እንዲል አያደርገውም። ይልቁንስ መከባበር የቤታቸው የትዳር መሰረት እንዲጠነክር ያደርገዋል። ሶስተኛ፣ ሚስት ስለ ባሏ የስራ ሁኔታና የገቢ ሁኔታው መረጃ እንዲኖራት ትፈልጋለች። አንድ ባል ለሚስቱ የስራ ሁኔታውን ቢያወያያት እሷን ደስተኛ እያደረገ መሆኑን አያስበውም። ብዙ ባሎች ለሚስታቸው የገቢ ሁኔታቸውን ግልጽ በማድረጋቸው የሚያጡት ነገር እንዳለ ይሰማቸዋል። በተቃራኒው ግን አንድ ሚስት ስለ ባሏ ስራና የገቢ ሁኔታው የምታውቅ ሴት በቤቷ ደስተኛ የመሆን እድሏ ከፍተኛ ነው። ነገር ግን ስለ ባሏ የገቢ ሁኔታ ምንም የማታውቅ ሴት የገቢ መረጃው ስለማይኖራት የኑሮ ሁኔታን ከገቢ ጋር አመዛዝኖ ለመምራት ከባድ ይሆንባታል። ይህ ደግሞ በባሏ ላይ ያላት እምነት እንዲቀንስና ሙሉነት እንዳይሰማት ያደርጋል። ይህ ደግሞ በቤቷ ደስተኛ ህይወት እንዳትመራ ያግዳታል። በመሆኑም አንድ ባል በቤቱ ሰላምና ደስተኛ ሚስት እንዲኖረው ከፈለገ ስለ ስራ ሁኔታው በማወያየትና የስራውና የእቅዱ አካል ሊያደርጋት ይገባል። አራተኛ፣ በመካከላቸው አለመግባባት በሚያጋጥም ጊዜ ሚስቱን በቁጣና ስሜታዊ በመሆን አላስፈላጊ ንግግር ከመናገር መቆጠብ። ባል በተናደደ ጊዜ ሚስቱን ክብሯን የሚነካ ቃላትን በመጠቀም የሚናገራት ከሆነ የመናቅ ስሜት ስለሚሰማት ስሜቷ እንዲጎዳ ያደርጋል። አንድ ባል ለሚስቱ ልዩ ፍቅርና ክብር ያለው መሆኑን የሚያሳይበት አንደኛው መንገድ በቁጣ ጊዜ ራሱን በመቆጣጠር ሚስቱን የሚያዋርድ አላስፈላጊ ነገር ከመናገር መቆጠቡ ነው። አምስተኛ፣ ሚስት ባሏ እንዲወዳትና ፍቅሩን እንዲያሳያት ትፈልጋለች። አንድ ባል ሚስቱ አፍቃሪና ታማኝ ሚስት እንድትሆንለት ከፈለገ ሁልጊዜም ቢሆን ለእሷ ያለውን ፍቅር በቃላትም ሆነ በተግባር እንዳትጠራጠር አድርጎ ማሳየት ይኖርበታል። ነገር ግን ወንዶች ብዙ ጊዜ ችላ የሚሉት ነገር እንደመወዳት ባልነግራትም የሚታወቅ ነገር ነው ብለው ያስባሉ። ሚስት ግን ከነሱ በተለየ መልኩ ባሏ ሁልጊዜ እንደሚወዳት ማወቅና እንዲያረጋግጥላት ትፈልጋለች። ስድስተኛ፣ የሚስትህን ስህተት ፈላጊ አትሁን። ስትሳሳት ከጥፋቷ በጥበብና ክብሯን በማይነካ መልኩ ከጥፋቷ መለሳት። ሴት ልጅ ስትሳሳት አያምርባትም የሚል አስተሳሰብ ሊኖርህ አይገባም። ሚስትህ ላይ ጉድለት ባየህ ጊዜ ስህተቷን እየተከታተልክ ሙከሯን ከማደናቀፍ ይልቅ ስህተቷን በማለፍ ይቅር ባይ መሆን አለብህ። የተሻለ ነገር ለመስራት በሞከረች ጊዜ አድናቆትህን በመግለጽ ብርታት መስጠት ይኖርብሃል። ሰባተኛ፣ አላግባብ አታማር። በህይወትህ ደስተኛ መሆን የሚከብድህና አማራሪ ባል የሆንክ እንደሆነ በሁለታችሁ መካከል በሆነው ባልሆነው ጭቅጭቅና ግጭት እንዲፈጠር መንገድ ይከፍታል። ይህ ደግሞ በህይወቷ ደስታ እንዳይኖራትና በቤቷ ተስፋ የቆረጠች ሴት እንድትሆን ያደርጋታል። ከውጭ ወደ ቤት በምትገባበት ጊዜ ችግሮችህን ለመርሳት ሞክር። ከቤተሰብ ጋር ደስተኛ ጊዜ ለማሳለፍ ዝግጁ በመሆን ወደ ቤት ግባ። አብረህ ተመገብ፣ ሳቅ፣ ተጫወት።
ደስተኛና ሰላማዊ ቤት ትገነባለህ። 8ኛ ሚስትህን ተንከባከባት። ብልህ ወንድ የሚስቱን ባህሪ ጠንቅቆ በማወቅ ምን እንደሚያስደስታትና ምን እንደምትፈልግ በመረዳት ደስተኛ የምትሆንበትን ነገር ያደርጋል። ሚስቱ ስሜቷ ቢረበሽና ብታኮርፍ ተደርቦ ከማኩረፍ ይልቅ እሷን በማዳመጥ ስሜቷን ለመረዳት ይሞክራል። እቤት ውስጥ ስራ በማገዝ እሷ የምታርፍበትን ሁኔታ ያመቻቻል። አቅሙ በቻለውና በሚፈቅደው የሚያስፈልጋትን ነገር በማሟላት ደስተኛ ሚስትና ለልጆቿ ደስተኛ እናት እንድትሆን የተቻለውን ያደርጋል። ቪዲዮውን እስከ መጨረሻ ስለተመለከታችሁ አመሰግናለሁ። መልካም ቆይታ።